ሰላም ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ማለት ነው እንጀራ አብረን እንጋግራለን ማለት ነው። እንግዲህ ሊጣችን ይችን ትመስላለች ማለት ነው። እቻቱት ማለት ነው ሊጣችን። አሁን ሊጣችን እናደርገው በዚህ አብሲታችን እንጥላለን። አብሲታችን ከጣልን በኋላ እንደዚህ ከሰራን በኋላ እናማስላለን። ኢትዮጵያ ስትመጡ ሙያ ላስተምራችሁ ብዬ ነው ማለት ነው፣ እንዳይጠፋችሁ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ እንደዚህ ታማስላላችሁ ማለት ነው። ግዴታ ማማሰል አለባችሁ። ካልተማሰለ ይጓጉላል ማለት ነው። ከዛ በኋላ የሴት ያለ የታለ ካሪያና ቢላ እንዳትሉ ማለት ነው። ማንኮሪያ ማለት ነው። የታለ የምናነኩርበት እንዳትሉ። እንደዚህ አድርገን ካማሰልን በኋላ አሁን እንደዚህ ተንተክትካለናለች ማለት ነው። ዲቅ እያለች ነው እንደ ዶኬ ማለት ነው። ትታያችኋለች። ከዛ አሁን ትንሽ በረድ ስትልልን ስቶቫችንን እናጠፋና እንደዚህ ቶሎ ካማሰልን በኋላ አብሲታችን በስላልናለች። ከዛውን አያችኋት እንዴት እንደምትል ማለት ነው። ወፍራለች ማለት ነው። ችግር የለውም እዚህ ስለምትገባ። ከዛውን እዚህ ጋር እናስገባታለን። ትንሽ ይብረድልንና ማለት ነው። እንደዚህ ስቶፋችን እናጠፋና እንደዚህ እናማስለዋለን ማለት ነው። ለምን እሳቱ እንዲወጣ ማለት ነው። እንትኑ ላቦቱ እንደዚህ አድርገን እናረጋታለን። ብርድ ትልናለች እስከምትበርድልን። አሁን አብሲታችን በርዳልናለች ማለት ነው። ያው እንደዚህ አድርገን ነው የምንጨምራት። በቃ ይሄን ያክል ከበረደ ይበቃዋል ማለት ነው። እንደዚህ አድርገን እናማስላታለን። ይሄ ከዛን በኋላ ይችን እንጨምራታለን ማለት ነው። ግዴታ ነው። በዛም ያቀዘቅዝልናል ማለት ነው። ቀዝቃዛ ውሃ መጨመራችሁ እላችኋለሁ። እንግዲህ ከዛ እንደዚህ ታማስሉታላችሁ። የጓጉሎ ነገር ምናምን አይኖረውም። ለምን ስታማስሉ ቆንጆ አድርጋችሁ ካማሰላችሁት አይጓጉሎ ማለት ነው። እንደዚህ አድርጋችሁ አሁን በእጃችሁ መልሳችሁ እንደዚህ አድርጋችሁ ማማሰል አለባችሁ። አሁን በቃ ኩፍ ስትል ትጋገራለች ማለት ነው። እንደዚህ አድርገን ግድን እናረጋታለን። ጨረስን ማለት ነው። ከዛ እስከዛ ድረስ አሁን የሰራንበት እንደዚህ ጨርሰናል። አሁን እዚህ መሰባችን አለ። መሰባችን ፌስታል እናጥባለን። በነገራችን ላይ በጣም ብርድ ነው ማለት ነው።
ኢትዮጵያ ላይ በጣም ይቀዛቀዛል፣ በጣም ብርድ ነው እላችኋለሁኝ። አብራችሁ ቆዩ። አሁን ምን እንደምንሰራ አሳያችኋለሁ ማለት ዛሬ ውሎዬን ማለት ነው። እዚህ ጋር ምንድን ነው እንደዚህ ሊጡ። አቤት ባለሙያ ሴት ስትሆኑ እንግዲህ ሊጥ በሊጥ ትሆናላችሁ። አያችሁ። ከዛ አሁን ደግሞ ቤታችንን እናስተካክላለን ማለት ነው። ቤታችን ካስተካከልን በኋላ አብረን እንመለሳለን ማለት ነው። እንግዲህ አሳያችኋለሁ ማለት ነው። ምዝርቅርቅ ብለናል። ምንም ማድረግ አይቻልም ማለት ነው። አሁን እናስተካክላለን። እንደዚህ አድርገን ካነጠፍን በኋላ እላቸዋለሁ። ትመስላለች። አሁን ደግሞ ኪችናችን እናጸዳለን ማለት ነው። ግዴታ ማጽዳት አለብን፣ የዘለልንበትን ማለት ነው። ስቶቫችንን እንደዚህ እንጠራርጋለን ማለት ነው። ከጠራረግን በኋላ ምን ይታያችኋል? ኪችናችን እንጠርጋለን ማለት ነው።
ቤታችን እንደዚህ አድርገን ጨርሰናል ማለት ነው። አሁን እንግዲህ እንጀራችን እንጋግራለን። እንጀራችን ኩፍ ብላለች ወይ ኩፍ አላለችም የሚለውን እናያለን ማለት ነው። እንግዲህ ኩፍ እያለችልን ነው እንጀራችን ማለት ነው። እንጀራችን እንጋግራለን መጀመሪያ እንትን ካልን በኋላ ማለት ነው። መጀመሪያ እቃችን ካጠብን በኋላ እቃችን ላሳያችሁ። እንግዲህ እቃ ማጠብ እንግዲህ እቃ ማጠብ ደግሞ ይህንን ይመስላል ማለት ነው። ልናጥብ ነው። እንዲሁ አንቺ እቃ በጣም ነው የምጠላው በነገራችን ላይ ማለት ነው። እቃችን እናጥባለን። እዚህ ጋር አለን ማጠቢያ፣ እዚህ ጋር ጀሪካ ውሃ አለን ማለት ነው። የምናጥበው በጀሪካ ውሃ ነው፣ በምንም አይደለም። የሁሉ ሳህናችንን እናጥባለን። ከዛም በኋላ አብራችሁን ቆዩ ማለት ነው። እንግዲህ ሰላም ቤተሰብ፣ እንግዲህ ምጣዳችን ሰምታለች ማለት ነው። እንግዲህ እንደምታዩት እንደዚህ እናስሳታለን። እንደዚህ አርግን ካሰስናት በኋላ እንግዲህ እንጀራችንን እንጋግራለን ማለት ነው። ሰምታለች ብዬ አስባለሁ። አያችሁ፣ በነገራችን አይኑ ትልልቅ ሆኗል። አላቅም እንግዲህ ምን እንደሆነ አላቅም። ሲወጣ እናያለን። እንግዲህ ይሄን ይመስላል ውላችን። በጣም ብርድ ነው። ደስ የሚለው ነገር ማለት ነው። ማነው እንደኔ ብርድ የሚወድ ማለት ነው። በጣም ብርድ ነው። አሁን እንከፍታታለን ማለት ነው። ትከፈታለች ማለት ነው። በነገራችን ላይ ይሄ እንዳያቃጥለኝ ነበር እንደዚህ ያደረኩት። ተፈታ። ታያችኋት? ዋው ሸጌ እንጀራ ሆናለች ብዬ አስባለሁ። እንዴት አያችሁት? አይ ቲንክ ቆንጆ ይሆናል ብዬ አስባለሁ። እናንተ አልቦካም እንዳትሉኝ ማለት ነው። የዚህ ሀገር እንጀራ ስራው እንደዚህ ነው ብዬ ላባራችሁ እንጂ ማለት ነው። እና እንደዚህ ቀጥታ ሳድነካ በእጃችን እዚህ ጋር እናደርጋለን እላችኋለሁ። አሁንም እንደገና ደግመን እናሰፋለን።